አንድ አርቲስት ቂጧ ፈነዳ። ቱርክ ልታሰር ሄዳ እኮ አታሰር አይደለም ግን በእኛም ዘኝል አንደኛ ነገር አሁን አንቺ አጋጣሚ ከቱርክ መተሽ አሰርተሽ ስትመጪ ፈነዳ። ግን ከባልሽ ጋር ተኝተሽ ቢሆን ይሄ ቂጥ ፈነዳው። አንደኛው ቀን የሀገሬ ልጆች ተገላጣ በጎን መጥተች የሀገሬ ልጆች መቀመጫዋ ፈነዳ። አትሊስት ሄዳችሁ ቂጥ ካሰራችሁ አይቀርም እንደ ኦሪጂናል ቂጥ ማታሰሩት እንዴ? የትኬት አውጥተሽ የፕሌን አውጥተሽ የምሬን ነው የምላችሁ። አሁን ከጂጂ ጋር ደግሞ በየሊት ደቢ ፖስት ነው ያሉት። ጂጂ አረባክሽ ተይተይ በቃ ማርያም ልጅ አለሽ አንዴ ምን አደረገሽ ይልች። አሁን የዚህ ሁሉ መዘዝ ምንድነው? ፋሚሊ ሎዛ ታቆጣናችሁ ቲክቶክ ላይ አለች። የአዶናይ እናት ጋር በታሰረ ጊዜ ደውላ አስነውሪታት ነበር። እንግዲህ ስካየነ የጀርባውን አላውቅም። እንግዲህ ጂጂ የምትለው ኬታም ትታንበ ማን አይደለም ልጁ መንግስት በይበት ትኩረት ማድረግ ያለበት እንደውም በደንብ መቅዲ ነኝ የባባ ቀበጥ አይ ቲንክ የማዳን ባል ነው ባባ የምትሉት ይመስለኛል። መቅዲ ነኝ የባባ ቀበጥ አል መቅዲ የባባ ቀበጥ ምንም በማስመልከት ነው። ማዳም ሰምታለች። ባባ ይሄን ያውቃል። የማዳም ባባ ይሄን ያውቃል። ከባባ አናት ላይ የማዳም ቅመሞች ውረዱ። ባባ የማዳም ባል ነው። ዛሬ የለጠፈችው ነገር አለ በጣም ብዙዎችን እያነጋገረ ነው። ምክንያቱም የጆንዳኒና የናይ ግንኙነት ምን ላይ ነው? አንድ ላይ ናቸው ወይስ ምንድነው የሚለው እስከዛሬ ድረስ ብዙዎችን እንግዲህ እንትን ሲል ቆይቷል። እንግዲህ ስለሱ መጣት ሰላም ውድ ቤተሰቦቼ እንደምን ቆያችሁ? በድጋሚ እንግዲህ ተገናኝተናል። ያው እንግዲህ ከረጅም ጊዜ ቆይታ በኋላ ተመልሼላችኋለሁ የሚለውን ነግራችኋለሁ። ጎዳዳ እንግዲህ ትምህርት ላይ ናት ፋሚሊ። ምንም አልተመቻቸልንም ላለማውሸት። ምክንያቱም ጎዳዳ ቅዳሜ ነው የሚመቻት። እኛ ደግሞ ያው እንደምታዩን ቅዳሜ በጣም ቢዚ ነኝ፣ ተስፋም ቢዚ ነው። አልመቻቻለን። በቃ አንደኛችን ሰሌዳ ፊክስ አድርገን እንመጣለን ምናምን ብለናል። በቅርቡ ይመለሳሉ ነው ጎዳዳ። በቀጣይ ሳምንት 2 ሳምንት ምናምን በኋላ ምንመለስ ይሆናል። በአዲስ ኮንቴንት መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። በጣም ጸዴ ቪዲዮ ነው ይዤላችሁ የመጣሁት። ደግሞ ተቀላችሁኝ ፈታ አደርጋችኋለሁ። ቁም ነገርና አዝናኛዎች አንድ ላይ ይዘን መጥተናል። እንግዲህ አስተያየታችሁን አስቀምጡልኝ። የምር እያሻሻልን ፐርፌክት እናመጣዋለን። ግን አሁን ለጊዜው ይህንን ቪዲዮ ውስጥ ይገምግሙት፣ በዛም ሀሳባችሁን ስጡበት፣ ፈታ እንላለን። አብራችሁን ቆዩ። ሰብስክራይብ አድርጉ። ምንድነው በቃ አረጋግጥ ይሰደኝ በዊድ አንድ አርቲስት ቂጧ ፈነዳ። ቱርክ ልታሰር ሄዳ ማርያም ይህን ዚጋ እንዴት እሺ አሰሪ ሊኩ አታሰሪ አይደለም ግን በእኛም ዘኝል አንደኛ ነገር አሁን አንቺ አጋጣሚ ከቱርክ መተሽ አሰርተሽ ስትመጪ ፈነዳ። ግን ከባልሽ ጋር ተኝተሽ ቢሆን ይሄ ቂጥ ፈነዳው። ኬሚካሉ እሱንም አገኘው ማለት ነው። እና አረ እየተሳሰበን በመቤት አትሊስት ሄዳችሁ ቂጥ ካሰራችሁ አይቀርም እንደ ኦሪጂናል ቂጥ ማታሰሩት እንዴ? የትኬት አውጥተሽ የፕሌን አውጥተሽ እንዴ? የሆቴል አለ ቂጡ የሚሰራበት ብር አለ። ይህ ሁሉ ብሮቱ እንዴት ሰው ፌክ ቂጥ ያሰራል? ፋሚሊ እሺ ምን ይዘን ነው የምንተኛው? ሁሉ ነገር አርቲፊሻል። እሺ አሁን የፈነዳው ቂጥ የት ነው ያለው? እባካችሁ ያሰራችሁ ሰዎች ተጠንቀቁ። ከባሎቻችሁ ጋር ስተኙ አሁን ምንም ዋስትና የለም። ባሎች ተጠንቀቁ። ይህ ከፈነዳ ኬሚካሉ በጣም ኃይለኛ ነው እንዴ! አረ እየተሳሰሩ በመቶ ሺዎች አውጥተሽ እንዴት ነው ፌክ ቂጥ የምታሰሪው? እኔ አሁን የፌክ ቂጥ ወይም ደግሞ እንደዚህ አይነት ስሪቶችን ደጋፊ አይደለሁም። ግን በቃ መብትሽ ነው። ማንም አንቺ ላይ ህይወት ላይ ማዘዝ ስለማይችል አሰሪ ቂጡን ምንም አያገባንም። ተመልካች አያገባው እንኳን አሰራር ግን ኦሪጂናል ቂጥ አሰሪ። ምክንያቱም የአንቺ ቂጥ በአንቺ ላይ ቻርል መብት ያለው ባልሽ ላይ መብት አለው። ምክንያቱም አብሮሽ በሚተኛ ጊዜ ያ ቂጥ ቢፈነዳ ማነው ኃላፊነት የሚወስደው? ፊቱ ቢበላሽ ኬሚካል ነው እንዴ? እና አርቲስቷ እባክሽ ጥንቃቄ አርጊ። አሁን የቀረ የሚስተካከል ነገር ካለ እባክሽ አሰሪው። አሁን ካለንም ደግሞ በተፈጥሮሽ ኩሪ። እኔ የዚህ ነገር ደጋፍ አልሆነም። ማይዘዊ ከቀልድ ባሻገር ፋሚሊ በጣም አፌክት ያደርጋል። የምትወስዱት መድኃኒት የስነልቦና ጉዳቱ በጣም ከፍተኛ ነው። የምሬን መድኃኒቱ ራሱ በጣም ኃይለኛ ነው። ጥንቃቄው እንደዚህ ተኝ። አሁን እሷ ራሱ ፈነዳባት ልጅ አርቲስቷ ስሟን ንገረን ካላችሁ አስቡበት፣ ነገራችኋለሁ።
የፈነዳባት ልጅ አርቲስቷ ማለት ነው በጥንቃቄ ጉድለት ነው የፈነዳው። ማለት እንደዚህ ተኝ ተብላ ያው በእንቅልፍ ልቧ ረስታው መሰለኝ ተኝታ ነው ድው ብሎ የፈነዳውና እየተሳሰብ ሲሪየስ ማርያም እየተሳሰብ እንዴ አቅፎሽኝ ጉድ እሺ ሊያሾለች ነገር የተናገረችው ነው ቪዲዮን እሺ ነው እውነት ነው ደግሞ የምረብኝ ስላረጋገጥኩኝ ነውና ቪዲዮን ነው በጣም የሚገርማቸው ነገር ቱርክ ትመጣና ቂጧን ታሰራለች፣ መቀመጫዋን ታሰራለች። ከዛ መቀመጫዋን ታሰራና ለሶስት ወር ያህል እንዳትገላበጪ በሆድሽ ተኝ ምናምን ተብሎ ትእዛዝ ተሰጥቷት ነው የመጣችው ወደዚህ ማለት ነው። 90 ቀን ሙሉ ራሷን በጣም ትሪት እያደረገች እየተከባከበች ምናምን ነበርና አንደኛው ቀን የሀገሬ ልጆች ተገላብጣ በጎኗ ተመች። የሀገሬ ልጆች መቀመጫዋ ፈነዳ። እንደምትሉት ነው እንግዲህ ምን ማለት አልችልም። እግዚአብሔር ይማርሽ አንቺ በእርግጥ አሁን ነው ይማርሽ። ለማንኛውም በቃ እንደሌላ ሀሳብ አልሰጥም እና ይኸው እንግዲህ በኢንስታግራም ገጿ ዛሬ የለጠፈችው ነገር አለ በጣም ብዙዎችን እያነጋገረ ነው። ምክንያቱም የጆን ዳኒና የናይ ግንኙነት ምን ላይ ነው? አንድ ላይ ናቸው ወይስ ምንድነው የሚለው እስከዛሬ ድረስ ብዙዎችን እንግዲህ እንትን ሲል ቆይቷል። እንግዲህ ስለሱ መጣጥላችኋል። እንደምታውቁት ናይና ጆን ዳኒ ፍቅረኛሞች ነበሩ፣ ልጅም ወልደዋል። እንግዲህ ፍቅረኛሞች ነበሩ የሚለው መቼም ትንሽ ግንኙነት ሳይኖር ወደ ልጅ አይኬድም ብዬ ነውና እንደምታውቁት ጆን ዳኒ ትናንትና ከስር ወጥቷል። ከስር ከወጣ በኋላ እንግዲህ ጓደኞቹ አቀባበል አድርገውለት ነበር። እዛ ላይ ደግሞ ናዩ ተገኝታ ነበረ እና ህዝቡ በጣም ደስ ብሎት ነበር። እንግዲህ አንድ ላይ ናቸው የሚለውን ነገር ኮንሰንትሬት አድርጎበት ነበርና ግን ዋናው ነገር ናዩ እንግዲህ በጣም ተጽዕኖ እየመጣብኝ ነው እያለች ነው። ምንድነው ተጽዕኖ? ከህዝብ ዘንድ እየመጣብኝ ነው፣ እባካችሁ ህይወቴን ልኑርበት የሚል መልእክት ያለው እና ደግሞ ከጆን ዳንኤል ጋር ያላት ግንኙነት ምንድን ነው የሚለውን ነገር በዛው ተናግራለች። እሱን መናገራችኋለሁ። እንግዲህ መጀመሪያ ግን ኢንስታግራም ገጿ ላይ ልጥፈችው ምንድን ነው የሚለውን አብረና ያለ እስቲ ይሄን ነው ልጥፉ። ይሄንን ነው የለጠፈችው። እንግዲህ ከ9 ሰዓት በፊት ነበረ ስቶሪ ያደረገችው። ሐሳቡ ምንድነው? እንግዲህ ከጆን ዳንኤል ጋር ግንኙነት እንደሌላት ማለት ልጅን የማሳደግ ብቻ ወይም ደግሞ ኮፓረንትድ በእንግሊዝኛው፣ በአማርኛው ደግሞ ልጅ ማሳደግ ብቻ ምንም አይነት ግንኙነት እንደሌላቸው ነው እንግዲህ እዚህ ላይ የለጠፈችው። ልጅን ላሳድግበት እባካችሁ በቃ ያለፈው ስህተት በእግዚአብሔር እርዳታ አልፌዋለሁ። እኔ በዚህ አምናለሁ። የሰው ልጅንም ይሳሳት የለም እኛም ሁላችንም ተሳስተን ያለፍነውና ሁላችንም ተሳሳትን ነጋችን እናናቅ ማን በሰው መፍረድ በህይወት የሚጣለው ነገር ነውና ወጣም ወርደ ግን ናዮ ከጆን ዳንኤል ጋር ምንም የፍቅር ግንኙነት እንደሌላትና ኮፓረንቲንግ ማለት ባጭሩ ፋሚሊ እሱ መርዳት ያለበትን ይረዳል። ልጁ ማየት ሲፈልግ ታሳይዋለች። በልጅ ጉዳይ ብቻ የሚገናኙበት በጋራ ግን ምንም አይነት ግንኙነት የሌለ ፍቺ እንዳረሙ ዳይቮርስዱ በህጋዊ መንገድ ነው አላውቅም፣ ግን እንደተፋቱ ግን እሷም ተነግራለች። ስለዚህ በሁለቱ ማን ያለው ግንኙነት የልጅ ማሳደግ ብቻ ነውና ናዮ ግን በጣም ተጽዕኖ እየመጣባት እንደሆነ ልጅ ማሳደግ እንደከበዳት ተናግራለች። ምክንያቱም አንዳንዴ ግን ችግር የለም እኮ ጋይዝ፣ ማንም ሰው ሚዲያ ላይ እስከወጣ ድረስ ትችት መቀበል ግዴታው፣ መጥፎም ጥሩም ትችት ይሰጣል። እኔ በዚህ አምናለሁ። ግን ሰውን የሚሰብረ ነገር አይደለም። ሰውን ለመስበር አይደለም ኮሜንት ማድረግ ያለብን ጀስት ለሰው ስሜት እንጠነቀቅ። እንግዲህ ጅነን ታቋፍ ዛሬ ቲክቶክ ላይ ስለመጣች ግን በጣም ልጅ ናት በእድሜና አይ ቲንክ ማሸከም ከብዷት መሰለኝ የህዝቡ ኮሜንት እና ስቶሪ ያደረገችው ነገር ይሄንን ነው። እባካችሁ ተው፣ ልጅን ማሳደግ መስራት አለብኝ፣ ልጅን ለማሳደግ ደግሞ መስራት አለብኝ፣ ሶ እባካችሁ ተጽዕኖ አታርጉብኝ ተው ብላችኋለች። እና ግን ባጭሩ ማወቅ የምትፈልጉ አንድ ላይ እንዲሆን ምኞታችሁ የነበረ እንግዲህ አንድ ላይ አይደለንም፣ ልጅ ለማሳደግ ብቻ አንድ ላይ ለይሄን ምኞት የነበራችሁ እንግዲህ ደግሞ ያው ግንኙነት የለንም ብላለች። ዋና ነገር ጥሩ ነው። ልጆቻችሁን ለማሳደግ ራሱ መገነታችሁ አንድ ነገር ነው። ምክንያቱም ልጅ ያለባት ልጅ ያለ እናት ማደግ የለበትም። ሶ ነገ መደረግ ደንታችሁ በጣም ጥሩ ልጅ ናት። ጆን ዳንኤልም እንደዛው። እንግዲህ የሰው ልጅ ካልተግባባ ምንም ማድረግ አይቻልም። ታውቃላችሁ እሱ ከጀን ጋር ግንኙነት ነበረው። አሁን ደግሞ በሳቱ ከጀን ጋር በተፈጠረ ለመግባባት ነው ከናዩ ጋር አንድ ላይ ሆኖ የነበረው።
እንግዲህ ጥፋት ብዙ ሰዎች ናዩን ብሌም ያደርጓታል። ጃኒን አስከፍተሻል ነው እንላታል። አይ ዶንት ኖ እንግዲህ አሁን የምር ጃኒና ጆን ላይን ተጣልተው በነበረ ሰዓት ከሆነ እና ያው እንደሌሎቹ ጥፋቷ ብዙ አይታየም። ከዛ በፊት እኮ አርባ ስህተት ሊሆን ይችላል። ያው ስህተት የማይሰራ የለም። ጃኒ በይቅርታ እንደምታልፋት ተስፋ አደርጋለሁ። እንደዛም ከሆነ ግን አይመስለኝም አንድ ላይ የሆኑት በተለያዩበት ሰዓት። እንግዲህ ናየው መልካም እድል፣ መልካም ልጅ የማሳደግ ዘመን ይሁንልሽ። ጆን ላይን መልካም እድል። እንግዲህ ከእስር ቤት ከወጣ በኋላ እንግዲህ የመጀመሪያ ላይ ትናንትና ገብቶ ነበረ። በዛ ፕሮግራም ላይ ናየው ስለተገኘች ነው ያ ሁሉ እንትን የተፈጠረውና ግን አንድ ላይ አይደሉ። እሱም ተናግራለች። ወደ ሁለተኛው ርዕስ ሄድ አንገብጋቢ ርዕስ ማለት ሁለተኛው ርዕስ ወደ ሶስተኛው አይዲያ ስንሄድ በዚህ እንኳን ሀሳብ ባልሰጥ በጣም ደስ ይለኝ ነበር፣ ግን ግድ ስለሆነ እና ምንድነው አዶናይ እንግዲህ እንደምታውቁት በጣም ደስ የሚል ልጅ ነው። በጣም ልጅ ተቀባይነትን ያገኘ ሰው ነው። ግን ያሰሩት አይደለም ተጽዕኖ አለ። በጣም አንዳንዴ ለካፋሚሊ እንደዚህ ፌመስ መሆን እንደዚህ ችግር ያመጣል እንዴ? በዚህ ደረጃ እንዴ? የምሬን ነው የምላችሁ። አሁን ከጂጂ ጋር ደግሞ በየሊት ደቢ ፖስት ነው ያሉት። ጂጂ አረባክሽ ተይተይ በቃ ማርያም ልጅ አለሽ አንዴ ምን አደረገሽ ይልች። አሁን የዚህ ሁሉ መዘዝ ምንድነው? ፋሚሊ ሎዛ ታቆታናችሁ ቲክቶክ ላይ አለች። የአዶናይ እናት ጋር በታሰረ ጊዜ ደውላ አስነውይታት ነበር። እንግዲህ ስካየ ነው የጀርባውን አላውቅም። እንግዲህ ጂጂ የምትለው ኬታም ትታንበ ግን እዛ ቪዲዮ ላይ እንግዲህ ስለ ደህንነቱ የሚጠይቅበት ቪዲዮ ነው የተፖስተው። አንተ ከዋት ጋር ግንኙነት ከቢዲኤፍ ጋር ፖለቲከኛ እንደዚህ ከጀርባ ይዛል መንግስት ይሄን ልጅ ይመርምረው ምናምን አይባልም። የምር መረጃ ካለበት እኮ መንግስት ማይተውም። ግን እናንተ ለምንድን ምን አረገሽ? ይሄ ልጅ አልደረሰብሽ፣ ክፉ አንተ ነገረሽ፣ ባለፈው ብቻ ነው ማንሰ ሰጠሽ። ግን የምር በጣም የተነሳሽበት በቃ አስተዳደጉ ነው። ካናዳ የኖረሰው ነው፣ ፍሬው ነው ያደገው። በቃ እባክሽ ስራ ታየው ማርያም ይደብራል። በጣም ነው ያስጨነቀችው ያለችውና አንቺ እያንዳንዱ ጀስት ለአንድ ቀን ኮንቴንት ወይም ለአንድ ቀን ላይ ብለሽ የምትናገሩ ነገር እሱን እስከመጨረሻው ላይፉን ሊያበላሽ ይችላልና ያለ አንድ ማስረጃ ካለሽ እሰየው። ግን ማስረጃ ሳይኖርሽ ግን ጀስት ሎዛ እናቱ ጋር ደወለች ብለሽ በዚህ ደረጃ እውነት ለመናገር ጥሩ አይደለም። አንቺ ልጆች ስላለሽ ወይ እንደዚህ ጅም ሴት ልጅም ስላለሽ ጥሩ አይደለም እንደዚህ። እና አደን እባክህ ጥንቃቄ አድርግ። ምክንያቱም እናት ናት መከራዋን የምትበላው ነው ታውቃለህ። ይሄ መቼም አልነግረህም። ለምትሰራው ነገር ለምታረበው ነገር ጥንቃቄ አድርግ። በርግጥ ጂጂን ስለሰማ የሆነ ሰው አንተ ላይ እንትን ያደርጋል ምናምን አይደለም፣ ግን ቢሆን ጥንቃቄ ማድረግ አይከፋም። ምክንያቱም እያንዳንዱ የምትነገረው ነገር ነገ ምን ትይዛ እንደምትዋ አሁን የሰግጥ ፈንግስ ክፋት ኖሮት አይደለም። ግን ህዝቡ እንዱ ሲንጫጫ ይዞ ገራት ተታሞቃና ጥንቃቄ አድርግ። ይሄው ቪዲዮን ራሱ እስቲ ጂጂ አዋዋላቸው በሙሉ ፖለቲከኞች ናቸው። ስሙ የሱ እናት ከሎዛ ጋር ነው የምትለው። ሎዛ ስቴዲየም ኦኬ። ስለዚህ ኢዝ ኖት ኖርማል አይደለም ልጁ። መንግስት በይበልጥ ትኩረት ማድረግ ያለበት እንዲያውም በደንብ አድርጎ እሱ ላይ ለምን ቱሩ የተከለከለው ለምንድን ነው የተከለከለው? ስለዚህ በደንብ ትኩረት ይደረግበት። ያ በደንብ ትኩረት ይደረግበት። እንኳን አንተ አይደለም ትላንትና እዛ ሀገር የታወቁት ራሱ ትላልቅ አርቲስቶች እነዚህ ሞቲቬቶች እንኳን በዛን ያህል እንኳን እኮ ቱር ያድርጉ። ምን አስበህ ነው? እንግዲህ ያለነ ይጠብቃ። ጥንቃቄ አድርግ። ከሰዎች ጋር ላይ መነካካት ሞክር። በእርግጥ አንተ ሰው ላይ ባደርሰው ሰው ይደርስብሃልና እናትህን እያሰብክ ለምታረገው ነገር ሁሉ ጥንቃቄ አድርግ። ይሄ ደግሞ ያለን ሀሳብ ወደ አራተኛው ሀሳብ ሲሄድ የማዳም ቅመሞች የምታወጡት ስም ህዝብ እያሸበረ ነው። ቲክቶክ ላይ ፌስቡክ ላይ የምታወጡት ስም የምሬን ነው የምላችሁ በጣም መነጋገሪያ ይሆናል። ዱዱ ነኝ የማዳም ቀበጥ አይደል የምትሉት? ብቻ ነው ዝርዝሩን ጽፈው ታይቼ ጃልኩ እግዚአብሔር እላቀ እስቲ ባልብላችሁ በጣም ደስ ይለኝ። ማሚ ነኝ የላስተዋቀበ መቅዲ ነኝ የባባ ቀበጥ አይ ቲንክ የማዳን ባል ነው ባባ የምትሉት ይመስለኛል። መቅዲ ነኝ የባባ ቀበጥ አል መቅዲ የባባ ቀበጥ ነኝ። ምንም በማስመልከት ነው ማዳም ሰምታለች ይሄን ጉዳይ።
አረ የምታወጡትን ስም ኧረ እየተጠነቀቃችሁ ስለመድኃኒዓለም አሁን ስማችሁን ሊያስተረጉሙት ስነማዳም መቅደስ ራስሽን ፈትሽ። አንዷ ደግሞ ምን ብላ ስም አውጥታለች? ቤቲኒ የዞብሎ አቀበጥ ነው ምናምን የዞብሎ ጉብላ የዞብሎ አይ ቲንክ ዞብል ጎንደር አካባቢ ያዘዞ አካባቢ መሰለኝ ብቻ እርግጠኛ አይደለም። ቤቲኒ የዞብሎ ጉብል እሺ፣ ጉብል ለምንድን ነው? እሺ ጉብል ምን ማለት ነው? አረባካችሁ ተው፣ ስም ስታወጡ እያሳሳም ርዝመቱ እየቀነሳችሁት አትበቅ መቅዲትን የማዳም ማለት አሳጥሩት። ለምንድን ታረጉት? አንዳንዶቹ ደግሞ የህይወታችሁን ታሪክ ነው እንዳለ ስም ላይ ብቻ አረን ተሳሳል እንዴ እኛ እሺ፣ አሁን ቲክቶክ ላይ እኔ በጣም የእናንተን ኮንቴንት የሚከታተለው ታሪካችሁን እዛ አረብ ሀገር ላይ እንደገጠማችሁና እናያለሁና እኔ ስማችሁን አሁን መብቴ እከታለሁ እዚህ ቪዲዮ ላይ ያወጣችሁት ስም እንዳለ ህዝብ ዘርዝሮት ሄጄ አልቻልም። እግዚአብሔር እንዳ የእናንተን ስናንብብሽ ታሪካችሁን ላይ ቢሆን የስማችሁ ርዝመት ዚነት ነው ምድር ፎዚያን የባባ ቀመቅ አምሽ እሱ ሁለት ቲክቶክ ራስ ቆይታ አላቸዋል ማለት ማዳም ቤት ነው ከመጣውንሽ ቁጫቸው ፎዚያንን የማዳም ቀመቅ በርግጥ በክፋት እንዳልሆነ ካለው የምር ቀመጣውንሽ አይደለም፣ ግን ይተውቹን ስም እየተጠቀመ ተከተ ባባ ይሄን ያውቃል። የማዳም ባባ ይሄን ያውቃል ማለት ማዳም ስታውቃለች። ፎዚያንን የባባ ቀመቅ ብለሽ ስም ስታውጪ ያውቃል ወይ ማዳም ታውቃለች። ከብት ተረውርሻ ነው ይመጣ ከባባ አናት ላይ የማዳም ተማሞች ወረዱ። ባባ የማዳም ባሉ እንደ ምትውጡት ስም እንዳለ የባባ እንትን የባባ ኮረዳ የባባ ነኝ የባባ ነኝ አርክ ስለመጣ እዴ